السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله. أيها الإخوة والأخوات والوንድሞች ሴቶች ሱረቱል ፋቲሓ ትርጉማን ባጭር እያየን ነበር። ኢያከ ናዕቡዱ ወኢያከ ነስተዒን የሚለው ቦታ አያ ደርሰናል። እንግዲህ እንደምታውቁት ሱረቱል ፋቲሓ 30 ቁርአን ጁዝ ውስጥ ያለ መልእክት ጠቅለል አድርጋ ያዘች 7 አያት ናት። አላህ ፊት ለፊት የምንቆምባት ከሰላት ደግሞ መሰረታዊ የሆነ ካልተቀራች ሰላት እንደሌለ ግማሽ መቅራት ሩብ መቅራት እንደማይቻል አንድም አያት መተው እንደሌለባት ከተተወ ሰላቱ እንደማይስተካከል ተቀባይነት እንደሌለው የምናውቅበት ትልቅ የሆነ ምዕራፍ ነው ማለት ነው። እና ኢያከ ናዕቡዱ ወኢያከ ነስተዒን የሚለው ላይ ነው አለው። ኢያከ ናዕቡዱ ማለት ነኹሱከ ቢልዒባዳ ወሕደክ ማለት ነው። በአምልኮ በማምለክ አንተን ብቸኛ እናደርጋለን ማለት ነው። በብቸኝነት አንተን እናመልካለን። ላ አዕቡዱ አሐደን ሲዋክ ማለት ነው። ካንተ ሌላ አንድንም ነገር አላመልክም። አምልኮ የሚባል ነገር ሁሉ ላንተ ነው የማደርገው ነው። አምልኮ ማለት ሁለት መሰረታዊ ነገሮች አሏቸው ይላሉ ዑለማዎች። ከማሉ ዙል ወልኹዱዕ ሙሉ የሆነ መተናነስና መዋደቅ ለአላህ ሱብሓነሁ ወተዓላ ሙሉ የሆነ ወከማሉል ሑብ ሙሉ የሆነ ከማንም ጋር የማይተካከል ውዴታ ማለት ከሁሉም ነገር ሐታ ምን ነፍስክ ከነፍስህ የበለጠ ማለት አላህን መውደድ ለአላህ ሱብሓነሁ ወተዓላ ሙሉ የሆነ መተናነስና መዋደቅ። ይህ ሁለት የዒባዳ መሰረቶች ናቸው ይላሉ ዑለማዎች። ኢያከ ናዕቡዱ አንተን ብቻ ነው ማመልከው፣ ሐስር ነው። ካንተ ሌላ ማንም አላመልክም ማለት ነው። አምልኮ የሚገባ አንተ ብቻ ስለሆንክ። ወኢያከ ነስተዒን ኤይ ሚንከ ላ ሚን ገይሪከ ነጥሉቡል ዐውን ካንተ ብቻ ነው እርዳታ የምንፈልገው፣ ካንተ ብቻ ነው እገዛ የምፈልገው፣ ካንተ ሌላ እገዛ የምጠይቀው የለም። በምን ላይ? ፊ ኡሙሪ ዲኒ ወዱንያይ ማለት በእምነቴ ዙሪያ እንድታግዘኝ አንተም በብቸኝነት እንዳመልክ እንድታግዘኝ ካንተ ነው እርዳታ የምፈልገው። በህይወቴ በምድር ዓለማዊ ኑሮዬ ሁሉ ካንተ ብቻ ነው እርዳታ የምፈልገው። ይሄ ቃል ክዳን ነው። ሃዛ በይኒ ወበይነ ዓብዲ ይላል አላህ ሱብሓነሁ ወተዓላ። አንተ ኢያከ ናዕቡዱ ወኢያከ ነስተዒን በምትል ሰዓት ሃዛ በይኒ ወበይነ ዓብዲ በሐዲስ እንደመጣው ነው። ሁሉም አያቶች አላህ መልስ ይሰጥባቸዋል። በሐዲስ እንደመጣው አልሐምዱሊላህ ሲል ሐሚደኒ ዓብዲ ባሪያዬ አመሰገነኝ ይላል። አርረሕማን ረሒም አስና ዐለየ ዓብዲ ባሪያዬ አሞገሰኝ። ማሊክ የውሚዲን መጀደኒ ዓብዲ ባሪያዬ አተለቀኝ። ኢያከ ናዕቡዱ ወኢያከ ነስተዒን ስትል ሃዛ በይኒ ወበይነ ዓብዲ ይህ በእኔና በባሪያዬ መካከል ወኢያከ ነስተዒን ሚንከ ላ ሚን ገይሪከ ነጥሉቡ ዐውን ካንተ ብቻ እርዳታ የምፈልገው ካንተ ሌላ እርዳታ ማለት ነው ባሪያው። ስለዚህ ወኢያከ ነስተዒን ሲል ባሪያው እንዳልነው ፊ ኡሙሪ ዲኒ ወዱንያይ በእምነቴ ውስጥ ጌታዬ አንተን ብቻ እንዳመልክ ያንተን ሐቅ እንድጠብቅ በአምልኮ ላይ አንተን በማምለክ ላይ በራሴ ስለማልችል አንተ አግዘኝ፣ አንተ ረዳቱ ነኝ፣ አንተ ደግፈኝ ማለት ነው። በዱንያ ህይወቴም ሁሉ አንተ ረዳቴ ነህ፣ አንተ እርዳኝ፣ አንተ አግዘኝ ማለት ነው። ወላ አጥሉቡ ወላ ሚነል መላኢከቲ ወልሩሱል ወልአውልያ ወገይሪ ዛሊክ ወላ ከሰማይ መላእክት
ወላ ከነቢያት ወላ ከወልዮች ወላ ከባለሟሎች ወላ ከምንም እርዳታን አልጠይቅም። አንተም ብቻ ነው እርዳታ የምጠይቀው፣ በአንተ ብቻ ነው እገዛ የምፈልገው ብሎ ባሪያው ቃል ክዳን መግባት ነው። ስለዚህ ነው ሰላት ሱረቱል ፋቲሓ፣ ሱረቱ ሰላት፣ ሱረቱል ሐምድ፣ ሱረቱል መስአላ፣ ሱረቱ ዱዓ። ተመልከቱ ስንት አይነት ስም ነው ያላት። ባለፈው 20 ስሞች እንዳላት ሱረቱል ከንዝ፣ ሱረቱል ካፊያ ወልዋፊያ፣ ሱረት ሽፋ፣ ሱረት ሩቅያ፣ ሱረቱል ሙናጃት፣ ሱረቱ ተፍሪድ ብዙ ስሞች ነው ያላት ማለት ነው። ከዚህ ውስጥ ግን ሱረቱል ሐምድ የማመስገን የውዳሴ ምዕራፍ፣ ሱረቱል መስአላ የጥያቄ የልመና፣ ሱረቱ ዱዓ፣ ሱረቱ ሰላት የስግደት የሰላት ምዕራፍ። ስለዚህ ይሄንን 7 አያ አላህ ፊት ለፊት ቆመን አላህን የምናነጋግርበት የምንጠይቅበት አያ ትርጉሙን ማወቅ አስፈላጊ ነው። ባረከላሁ ፊኩም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።